بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله زاري دمو كقاعدة درساتين وطابلن كفلالو دمو እህትና ወንድሞች አንዳንድ የቁርአን ላይ የሚተገበሩ የተጅዊድ ነጥቦችን እናያለን። ለዛሬ ሱረቱል ከውሰርን የምንመለከት ይሆናል። ሱረቱል ከውሰር ላይ ብዙ ጊዜ ቁርአን ስንቀራ ያሉ ነጥቦችን አናስተውላቸውም። ያ ማለት ምንድነው? የተጅዊድ ህግጋቶችን ልናውቅ እንችላለን ወይ ደግሞ ላናውቅም እንችላለን። የተጅዊድ ህግጋቶችን ሳናውቅ ዝም ብለን እንቀራለን። አንዳንድ ጊዜ ደግሞ አወቅን ብለን በክታብ ደረጃ ተጅዊዱን እንማረውና አይን ከዚህ ትወጣለች መዱል ሙንፋሲል ማለት ይሄ ነው እንዲህ ነው የሚለውን ነገር እናውቃለን በክታብ ደረጃ። ነገር ግን ዋናው እዚህ ቦታ ላይ መነሳት ያለበት ጥያቄ ቅራቱ ነው ወይንስ አተገባበሩ ነው የሚለውን ስናነሳ ዋናው ተግባሩ ነው። ክታብ ላይ ያለውን ነገር መተግበሩ ነው ከባዱ ስራ። ቁርአን ተጥቢቅ በጣም ከበድ የሚለው እሱ ነው። ተጅዊዱን አንብቦ መረዳት ሊቻል ይችላል ወይ ደግሞ የሆነ ሰው ቢያስረዳንም በቀላሉ አንደርስታንድ ማድረግ እንችላለን። ነገር ግን እንዴት ነው የሚተገበረው፣ ሲተገበር እንዴት ነው የሚለውን እዛ ላይ የሚደረገው ቁጥጥር፣ እዛ ላይ የሚደረገው ልፋትና ትጋት ወሳኝ ሚና የሚጫወተው ያ ነው። ስለዚህ እነዚህን ነገራቶችን እንመለከታለን። ሱራውን እንቀረዋለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم طيب አሁን ይቺን እንቀራትና ከዛ በኋላ ነጥቦችን እንመለከታለን። ኢና أعطيناك الكوثر طيب አሁን እዚህ ቦታ ላይ እንመልከት። ኢን ስንል ኖኒቷ ሸድ ስለሆነች እናጠብቃለን። ኢን ከዛ በኋላ ደግሞ እዚህ ቦታ ላይ የምናያት መድ ናት። ይሄ መዱል ሙንፋሲል ይባላል። በአጭሩ መዱል ሙንፋሲል ማለት ኢና ሚለውና አዕጠይና ሚለው የተለያዩ ቃላቶች ናቸውና እንደ አንድ ቃል አልተያያዙም። ስለዚህ የዚህን ጊዜ ሐምዛ ሌላኛው ቃል ላይ ከመጣ መዱ ሌላኛው ላይ ከሆነ ይሄ መዱል ሙንፋሲል ይባላል። ይሄ በአጭር ዒባራ በአጭር ገለጻ ለመግለጽ ነው እንጂ ሌሎች አይነት አገላለጾችም አሉት። ስለዚህ አሁን ምን እንላለን? ኢና ሳብ እናደርጋለን። ለዚህ መድ ስንል ከላይ ላለው ማለት ነው። እዚህ ዘንድ ለምትመለከቱት ለሱ ለመዱ ሲባል ለዚህኛው ሲባል ኢና ምን ያህል ነው የሚሳበው ከተባለም 4 አረካ እንስበዋለን ማለት ነው። 4 አረካ ማለት እንዴት ነው የሚታወቀው ካላችሁ ይሄ ሌላ ትምህርት ነው፣ ራሱን የቻለ ነው። በአጭሩ እንድትይዙት ነው እንጂ ይሄንን መመጠን የሚቻለው ቅራትን ይሄንን የሚያውቅ ሰው ጋር ሲቀራ ያኔ ነው የሚመጠንላችሁ። ስለዚህ ያ አመጣጠኑ እንዴት እንደሆነ ያንን ቁጭ ብሎ መማር ይፈልጋል። አሁን ግን ሐሳቡን እንድትይዙት ይሄ መዱል ሙንፋሲል ይባላል። በዚህ መልኩ ይሳባል ማለት ነው። ከዛ አዕጦይና አንልም። አይን ስለሆነች እዚህ ቦታ ላይ አይንን እንደዚህ መያዝ አለብን። አዕጦይና ካለን ሐምዛ ይሆንብናል። ይሄኛው አያችሁ፣ አዕጦይና ካለን ምክንያቱም ሐምዛ ሳይሆን አይን ነው ደግሞ እዚህ ቦታ ላይ ያለው ይሄ ነው ሐምዛ። ስለዚህ አ ብለን ወደዚህ ስንመጣ እንጂ የምንለው አንልም ማለት ነው። ይሄ ስህተት ነው። የትርጉም ለውጥም ያመጣል። የቃላት የፊደል ለውጥ ማምጣት የፊደል ለውጥ አድርገን ስንቀራ ትርጉሙም ይለወጣል። ምክንያቱም አይንን ወደ ሐምዛ ለወጥናት ማለት ነው። ያ ማለት ትርጉሙም ሊለውጥብን ይችላል ሌሎችም ቦታዎች ላይ ስንሄድ ማለት ነው። ስለዚህ አይንን በደንብ ማግኘት አለብን። ቶሎም ደግሞ ኢና ብለን ከዛ አዕጠይና እንደዚህ አንልም። አይንን ትንሽ ያዝ ማድረግ አለብን። በይንያ የሚባል ባህሪ ያላትና አይን ጠይብ። ከዛ ጧን ደግሞ ወፈር አድርገን ጦይ በዚህ መልኩ ጦይና አንልም። ጦይ የአይቷን ያዝ አይ ጦይ ትንሽ ያዝ እናደርጋለን በስኩን ማለት ነው። ከዛ ና ከስንል እዚህ ቦታ ላይ የሚሲባት ኑንን አሊፍ አለ። አሊፍ ሰጊራ ይባላል። ትንሹ አሊፍ ማለት ነው። ከትልቁ አሊፍ ጋር ምንም
ልዩነት የለውም መድ ነው ባይሆን ይሄኛው ትንሽ ነው ከአጻጻፍ አንፃር ያኛው ረዘም ተብሎ ይጻፋል ማለት ነው። ስለዚህ ለመሳቢያ ነው ና እንደነ አዕጦይና ትንሽ ሳብ እናደርጋለን ሁለት ተረካ ያህል እንዴት ነው የሚመጠነው እንዴት ነው የሚታወቀው ካላችሁ ቅድም እንዳልኳችሁ ነው ቁጭ ብሎ መቅራት ይፈልጋል እና የሚያስቀራችሁ ሰው ነው የሚመጥንላችሁ ይሄንን ግን እንደ ሐሳብ እንዴት ይዙት ይሄ በቂ ነው። ከውሰሩ ብለን ከውሰር አንልም ሳናት ምላሳችን ወደ ውጭ ከውሰርም አንልም ዋዊቷን አፋችንን አሹላን ነው የምናወጣት ዋው ከመኽረጇ ከቦታዋ ስትወጣ አው ከንፈር ሹል እያለን የምትወጣው ስለዚህ ከው እንጂ ከውሰር አንልም ምክንያቱም ከውሰር ዋው ከቦታው አልወጣችም ማለት ነው። ከውሰር ካለን ግን ከውሰር ከው ብለን አፋችንን ስናሾል ዋውን በትክክል ከቦታው አውጥተናታል ማለት ነው። ከዚያ ወደዚህ ስንመጣ ወደዚህኛው ስንሻገር ፈሶሊ ሊረቢከ ወንሐር አሁን እዚህ ቦታ ላይ ፈሶሊ ብዬ ሲል ፎሶሊ አልልም ምክንያቱም ፋ አትወፍርም ከሚወፍሩ ፊደላቶች አትካተትም። ሷድ ግን ትካተታለች ከሰባቱ የሚወፍሩ ፊደላቶች አንደኛዋ ሷድ ናት። ስለዚህ ፋሷ ብዬ ወፈር አረጋታለሁ እሷን ከዛ ላሙ ደግሞ ሸድ ነው ፋሷሊ ብዬ ጠበቅ አድርጓለሁኝ ግን ፋሷሊ ተብሎ አይሳብም ሸድ ነው የሚደረገው ይጠብቃል እንጂ አይሳብም። አንዳንድ ተማሪዎች ምን ያደርጋሉ ፋሷሊ እንደዚህ ይስባሉ ይሄ ስህተት ነው። ፋሷሊ ሊረቢካ ጠበቅ እንጂ ሊ ተብሎ አይዘመድም ማለት ነው። ሊረቢካ ስንል ባይቷ ሸድ ናትና ሊረቢካ አንልም ሯ ትወፍራለች ባይ ይጠብቃል። ሊረቢካ እንጂ የምንለው ሊረቢካ አንልም ሊሮ ብለን ወሮ አይቷን ወፈር ከዛ ባንጠበቅ ማድረግ አለብን። ይሄን ወነሐር አንልም ወነሐር ማለት ኑኑ ፈትሐ ነው እያልን ነው ማለት ነው። አያችሁ ወነሐር እዩ ወነሐር ይሄ ስህተት ነው። ኑኑ እንደምታዩት ደግሞ ይኸው እዚህ ቦታ ላይ ተመልከቱ ስኩን ነው አን እንጂ የሚባለው ወነሐር አይባልም። ስለዚህ ምን እንላለን እኛ ወንሐር አያችሁ ኑን እንደዚህ ነው የምትወጣው አን በስኩን ጊዜ ወን እንጂ ወነሐር አይባልም። ኑኑ ፈትሐ ከሆነ ነው ወና የሚባለው እንጂ በስኩን ወና አይባልም። ስኩን ከሆነ ወንሐሩ እንደዚህ ራይቷን ደግሞ ወፈር ማድረግ አለብን። ከዛ መጨረሻኛው ላይ ደግሞ ኢነ ሻኒአከ ሁወል አብተሩ አያችሁ አሁን እዚህ ቦታ ላይ ደግሞ ኢና ብለን ጠበቅ እናደርጋለን ኢና ብለን አንስብም ምክንያቱም መሳቢያ የለውም ማጥበቂያ ነው ያለው ኢና እንጂ ኢና አንልም። ከዛ ሻኒአካ ነው የምንለው ሻኒአካ ቶሎ ሻኒአካ አንልም ሀምዛ አይሳብም ምክንያቱም ሀምዛ መሳቢያ የለውማ ለሺን ብቻ ነው ሻ ምንለው ሀምዛ ግን መሳቢያዋ አንድ ሐረካ ስላሌለው አንድ ሐረካ ብቻ ሻኒአካ ብለን እናልፋለን ማለት ነው። ከዛ ሁወል አብ ስንል ቀልቀላ የሚባል 5 ፊደላቶች አሉ እነዛ ቁጥቡ ጀዲን የሚባሉ ናቸውና በስኩን ጊዜ ቀልቀላ የሚባል ባህሪ ያላቸው የማንጠር ባህሪ ማለት ነው። አሁን አብተር አይባልም ለምን ቁጥቡ ጀዲን ከሚባሉት ፊደላቶች ከቀልቀላ ከሚነጥሩ በስኩን ጊዜ ከሚነጥሩ ፊደላቶች መካከል ከአምስቶቹ አንደኛዋ ባ ናት። ባ ደግሞ ይኸው ስኩን ሆና መታለች። ስለዚህ ቀልቀላው ማንጠሩ ባህሪ ይተገበራል። እዚህ ቦታ ምን እንላለን አብተር አይ ለዛ አይባልም ምን እንላለን አብ አያችሁ አብ ነጠር እናደርገዋለን አብታሩ አያችሁ በዚህ መልኩ እናነባለን ማለት ነው። ለዛሬ ሱረቱል ከውሰርን ነው የተመለከትነው። በቀጣይ ደግሞ ሌሎች ሱራዎችንም ተጅዊድ ላይ የተማርነውን ነገር እንዴት እንደሚተገበር ተጥቢቅ አተገባበራቶችን እንመለከታለን። ኢንሻአላህ በደንብ አድርጋችሁ ተከታተሉ። ቲክቶክም ላይ ዩቲዩብም ላይ እንገኛለን። ሰብስክራይብ እያደረጋችሁ ቲክቶካችንም ላይ ደግሞ ፎሎ በማድረግ እና ሼር ለሌሎችን በማድረግ ትብብራችሁን እንድታደርጉ እንጠይቃለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ